ሰላም ሰላም፣ እንዴት ናችሁ ቤተሰብ? ሁሉ ሰላም ነው ወይ? እንዴት ናችሁ? ዛሬ እንግዲህ በዚህ ሰዓት ደግሞ ለየት ያለ ነገር ልንሰራ ነው። እዚህ ጋር የጋለ መጥበሻ አለኝ። ዘይት አረጋለሁ። ዘይታችን ትንሽ ሲግል መጥበሻችን ላይ እዚህ ጋር ያዘጋጀሁት የተለያዩ ነገሮች አሉኝ። እነሱን መጀመሪያ ሽንኩርታችንን እናቁላላለን ማለት ነው። ዛሬ እንግዲህ ለየት ባለ መልኩ የምንሰራው ይሄ የበግ ስጋ ነው። በደንብ አርጌ ተጠብሶ በደቃቁ ማለት ገንፈል አርጌ ያለው። ይሄ ደግሞ ምስር ነው። የበግ ስጋ ምስር፣ እዚጋ በደቃቁ የተከተፈ ቲማቲም አለኝ። እዚጋ ደግሞ ይሄ ቢጫው አረንጓዴና ቢጫው እንትን ቃሪያ ነው። ቢጫውም አለኝ፣ አንድ ላይ ነው። እዚጋ ካሮት በደቃቁ የፈጨሁት አለኝ። እነዚህን አንድ ላይ አድርገን ነው የምንሰራው። እዚህ ጋር ሶስ አለኝ፣ ትንሽ ቲማቲም ደቀቅ የተፈጨ ማለት ነው። እዚህ ጋር ትንሽ የሶሱ መስሪያ አለ። አንድ ላይ ነው የምንሰራው። እነኝህን አንድ ላይ ቀላቅለን በመጀመሪያ ሽንኩርት አረጋለሁ ዘይቱ ላይ። ዘይቱ ስለጋለ ሽንኩርታችንን እነዚህን አንድ ላይ እንጨምራቸዋለን። እነዚህ ቃሪያዎች በጣም ቆንጆ ናቸው። እዚህ ጋር ካሮት አለኝ በደቃቁ የፈጨሁት፣ እሱም አንድ ላይ እናደርጋለን። አብረን ከሽንኩርቱ ጋር ከዘይቱ ጋር እናቁላለዋለን። ነጭ ሽንኩርት አለኝ ትንሽ፣ ለየት ያለ ታኮ ነው የምንሰራው። እንግዲህ ዛሬ ጨው ትንሽ እናደርጋለን። እዚህ ጋር የበግ ስጋ በደቃቁ የፈጨሁት አለኝ የከተፍኩት፣ እሱን አንድ ላይ እናቁላለዋለን አብረን። ይሄንን አንድ ላይ እንደዚህ ከታቁላላ ነው በኋላ አብረን እንደዚህ በስል ይላል ማለት ነው። ትንሽ ዘይት እናደርግበታለን ከላይ። የወይራ ዘይት ስለሆነ ምንም ችግር የለውም። እዚህ ጋር የበሰለ ምስር አለኝ። ይሄንን ምስር አንድ ላይ እንሰራዋለን ማለት ነው። አብረን በሽት እናደርገዋለን አንድ ላይ።
እዚህ ጋር ሶሱን እጨምራለሁ። እንትን ይሄ ቲማቲም በደቃቁ የተፈጨው ማለት ነው። ትንሽ ለስለስ እንዲያደርግልን ማለት ነው፣ ሶስ እንዲኖረው። ይሄ ቅመሙን አንድ ላይ አሸዋለሁ። የራሱ ቅመም አለው፣ የታኮ ቅመም። ትንሽ ሚጥሚጣ ሚጥሚጣ ቆንጆ ነው የሚያደርገው ትንሽ። አሁን እየበሰለ ነው። አንድ ላይ ሁሉንም ጨምረን አበሰለን ወጣ ማለት ነው። አሁን ታኮ ላይ የምናደርገው ሰዓት ነው። ቁሌታችን በስሏል። ይሄው ስጋ የታኮ ይጣለን። እንደዚህ በእንደዚህ አይነት መልክ እያስገባን በጣም ቆንጆ ቁሌት ነው። እዚህ ጋር ትንሽ የሰላጣ ቅጠል አለኝ። ትንሽ በዛ ብሎብኝ ነው። እናንተ ቀነስ አድርጋችሁ ማድረግ ትችላላችሁ። በጣም ቆንጆ ነው። አንድ ላይ እንዲህ ቲማቲም አለው ትንሽ ላው ላይ ጣል አድርገን እንደዚህ ይሄው እንደዚህ በእንደዚህ አይነት መልክ እንግዲህ ሰርተናል ዛሬ። ለየት ያለ በጣም ቆንጆ ነው፣ ሞክሩ። በጣም የሚጣፍጥ ነው። በዚህ መልክ ነው እንግዲህ ዛሬ ሰርተናል። ይሄው ቤተሰብ በዚህ መልክ ዛሬ አብሮ ደግሞ የሚገባ አለ። ያው በጎኑ አንድ ላይ ያደረግነው እንዲህ ላው ላይ በተን አድርጋችሁ እንደዚህ በአይነት አድርገን መመገብ በቤታችን በጣም ቆንጆ ነው። ባለን ነገር ሰርተን መመገብ ይኸውላችሁ እንደዚህ በጣም ቆንጆ ነው። በቤታችን እየሰራን እንመገብ። ታንኪዩ፣ አመሰግናለሁ ቤተሰብ። የዛሬ ታኮ በእንዲህ አይነት መልክ ሰርተናል። በሌላ ጊዜ በሌላ ዝግጅት እንገናኛለን። አመሰግናለሁ።